አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው እሺ መግባት ይቻላል። አንድ ሰዓት ስር ላይ ተጠብቁኝ ብለዋል። ለምን መግባት አይቻልም? ሰላም ነው ነገር ይላል። ሰላም ነው ብቻ ተረጋጋ። ሰላም አቀበኝ። በሰላም ነው ብቻ የምን ነው በሰላም ነው የልጅ አባቱን በቃ ጓደኛችን እኔ ማመናጨርኩም እግዚአብሔር ማመናጨርኩም እዛኛው ክፍል ወስዷል ነው። አዎ ከዚህ ወደዛኛው ክፍል እሺ ትገባለህ። አብሽ ተረጋጋ። አንተኛንም አታስጨንቅ። እንደውም ማስጨነቅ በስመ አብ ተመስገን። እንዴት አልሰማህ? እኔ እንጃ አብሽ፣ እኔ ራሱ ግራ ገብቶኛል። ዝም ሲሉ እኮ ነው የሚሄዱ። እሺ ዶክተሩ ነው ዶክተሩ ነው በቃ ወላሂ ተረጋጋ ማለት ከ10 ደቂቃ በኋላ ታያታለች። እግዚአብሔር ይመስገን። የልጅታዩ በሰላም ወላሂ የልጅ አባት ሆነ አለ። ፋዘር ነው ምን ነው ከዚህ በኋላ ወንድ ልጅ ከነጫቸው ወላሂ ቆይ ደግሞ ማለት ነው ሌላ ነገር ምናምን ነገር መሰለኝ በምጥ ነው የወለደችው ወይ ነው ምንም ነገር የለም። በቃ ሰላም ነው ማለት ነው እኮ በምጥ ነው የወለደችው። አዎ በምጥ ነው። የምር ነው ከምር ነው። እንኳን ደስ አለ። ከዚህ በላይ ምንም ልንል አንችልም። እንኳን ደስ አለ። ጭንቀታችን አይቶ ፈጣሪ በሰላም ገላገላት። አረጋብቼ እስከማይድረስ አላመንኩም። ልጅ እንደዚህ ይዤ የኔ ልጅ ነው እስከማይድረስ አላመንኩም። እግዚአብሔር ቆይ ትንሽ እንቆይና እንሄዳለን አሁን